መልካም ሙዚቃውም መንገድ ላይ ነው ያለሁት የተቆራረጠ አስቸግሮኛል እንደምን አላችሁ እንደምን ሰነበታችሁ አለመናገር ተቆጥበን ነበር ምናልባት እንቅፋት አለመሆን ምክንያቱም የኦሮሞ ህዝብ የሚፈልገው ነገር ምንድነው የሚለውን ነገር ቆመን ለተወሰነ ነገር ለማየት እየሞከርን ነበር በሌላ አንፃር ደግሞ አገር ቤት ሴፈ ነበልባል ራዲዮ ወይም ሴፈ ነበልባል ኤፍኤም ሬዲዮን ለመክፈት እየተወራጥን እንገኛለን ያን ነገሮችን አካተን እስኪነኝ ሰዎች እንመልከታቸው የሚል ነበር anyway ሬዲዮኑ እንዳለ ሆኖ የመከፈቱ ጉዳይ መቼም ውሃን ምን ያስጮሃል ወይም ባህርን ምን ያስጮሃል ሲባል ድንጋይ ብለዋልና አሁንም ሳንፈልግ እንድንናገር እየተገደድን ያለ ነው መቼም ጆሮ ያለው ማይሰማው የለም እድሜ የሰጠው ብዙ ይመለከታል ሰሞንኛ ስንመለከት የነበረው እርግጫና ዘለፋ ይሄ ፈረደበት የኦሮሞ ህዝብ ላይ ጠንከር ብሎ ሰንብቷል ሲያሰኘው የኦሮሞ ህዝብ ስደተኛ እንደሆነ የሚነግሩን ብዙዎች ናቸው ሲያስፈልጋቸው አዲስ አበባ ወይም ፍንፍኔ የሌላ እንደሆነ በረራ እንደሚባል ሞተን እንገኛለን ደማችን ይፈሳል የሚሉ ብዙዎች የሚውረገረጉ በርከትከት ይያሉ ይገኛሉ ባለቤቱን ካልናቁ አጥሩን አይነቀንቁም እንደሚባለው ሆነና የሚያስደፍረንም ምን ደፈረውም በራሳችን የሚያስደፍሩንም ራሳችንን የራሳችን ሰዎች ናቸው ይባስ ብለው አንድ ባለስልጣን አዲሱ አረጋ አምቦ ላይ እኔ የሚገርመኝ ቃላትን ለማሳመር ለማስጨብጨብ ሲባል ሌላውን ህዝብ እንደሌላ አድርጎ የሌላውን ህዝብ ታሪክ ማንቋሸሽና ሌላውን በቁስሉ እንጨት መክተት ለምን እንዳስፈልገ አይገባኝም ይህ የኦሮሞ ህዝብ ከአማራ ህዝብ ጋር ለዘመናት የኖረ ነው ምንም የሚያስዋሽ ነገር አይደለም ለዘመናት ኖሯል ነገም ይኖራል በደሎች ነበሩ የሥርዓት በደል ነበር ያ ሥርዓት ያለፈው የአማራ ሥርዓት የኦሮሞ ህዝብ ላይ በደል ፈጽሟል ልቦለድ አይደለም ኣኖለም ቢተከል የቡርቃ ዝምታን ቢጻፍ ልቦለድ አይደለም ያሉት ምክንያቱም አባቶቻችን አሉና ከነሱ ታሪክ የተነስተን እነሱ ባሉበት ሰዓት የሆነው ነገር ነው የተጻፈው እኚህ ግለሰብ እኚህ ባለስልጣን ወንበርህን እግዚአብሔር ያጽናልህ ሳይባል ገና ወርደው ባፍጢማቸው መፈጥፈጣቸው ያሳፍራል መካሪስ የላቸውም እንዴት ነው ገና ለማስጨብጨብ ተብሎ የራሳቸውን ህዝብ እንደዚህ አድርጎ መፈጥፈጥ ተገቢም አይደለም እውነት ኣኖለ ሃውልት የተሰራው በተስፋዬ ገብረአብ ትርክት ነው የኣኖለ ሃውልት ያርሲ አባቶች ይመስክሩ ምን ለማለት ተፈልጎ ነው የኦሮሞ ህዝብ ንቀት የኦሮሞ ህዝብ የሞተበት ጥያቄ እኮ ነገ ከዛሬ ይመለሳል በሚል ተስፋ ነው የኦሮሞ ህዝብ ጸጥ ብሎ የተቀመጠው እንጂ ሁሉ ነገር ተመችቶት ተደላድሎ የተቀመጠ አይደለም ህዝባችን ዛሬም እየተገደለን ያለው ህዝባችን ዛሬም እየታሰረን ያለው ህዝባችን እውነት ስንናገር የሚያማቹ ባለስልጣናቶች በርከት ብላችኋል እንዳያሳክካችሁ ወይም እንዳያማችሁ ከፈለጋችሁ አንደበታችሁን ሰብስቡ የምትሰሩትን ነገር ተመልከቱ ገና ደርሶ ልክ እንደ ኤሌመንተሪ ተማሪ መንቦረቅ ስተት ነው ህዝብ ነው ያስተዳደራችሁ ያላችሁት ከናንተ የበለጠ ህዝብ የሚያደምጣችሁ ስንት አለ በእውቀትም በእድሜም በብዙ ነገር የሚበልጣችሁ ስንት ሰው አለ አፌ አማረ ወይም አፋለኝ ተብሎ ዝም ብሎ አይወራም ወይም ስልጣን ላይ ተቀምጫለሁ ተብሎ ያዙ ይልቀቁኝ ማለት የጧት ጤዛ መሆንም ይመጣል ነገ የተቀመጣችሁት ወንበር ልታጡት ትችላላችሁ
የተስፋዬ ገብረአብ ድርሰት ትርክት ነው ብላችሁ የአማራ ህዝብን ለማስደሰት እየሞከራችሁ የኦሮሞን ህዝብን ደግሞ ማንቋሻሽና ታሪኩን ምንም የማያቅ እንደነዱት የሚነዳ ከብት አድርጋችሁ መሳላችሁ ስተት ነው። አቶ አዲሱ አረጋ በአደባባይ ወጥቶ የኦሮሞ ህዝብን ይቅርታ መጠየቅ አለባቸው። መታወቅ ያለበት የአማራ ክልል ፕሬዝዳንት የኦሮሚያ ክልል ፕሬዝዳንት ሄደው ስለተቃቀፉ ወይም ደረት ለደረት ስለተነካኩ የአማራና የኦሮሞ ህዝብ በፍቅር ጦዙ ማለት አይደለም። የሁለቱ ህዝቦች ልብ ለልብ መገናኘት ያስፈልጋል። ወደ እውነተኛው መቅረብ ያስፈልጋል። የተከፈተ መጽሐፍ ሳይነበብ አይዘጋም። መጀመሪያ መጽሐፉን ክፈቱት፣ ከዛን ህዝቦች በተቀላላ ያንብቡት። ስተቱ የትጋ ነው፣ ትክክለኛው የትጋ ነው ተብሎ እንማማርበት። ከዛን በጋራ መጽሐፉን እንዝጋው። ካሜራ ፊት ለፊት ደቅናችሁ ስላስጨበጨባችሁ የቃላት ድርዳሮና ቃላት መሰካካት ብቻ ዋጋ የለውም። በቃላት ማሽሞንሞን ቢሆን ኖሮ እኮ ቲፒኤልኤፍ ራሱ የዛሬ ቦታ ላይ ባልደረሰ ነበረ። ቃላት በማሳመር ቢሆን ኖሮ አርቲስቶቻችን ደሃ ባልሆኑ። ምንድነው እየተፈለገ ያለው? የኦሮሞ ህዝብ የኦሮሞ ባለስልጣናት ስላሉ የኦሮሞ ህዝብ ከብት ነው፣ በቃ ምንም ማያቅም፣ ዝም ብሎ የሚነዳ ነው ማለት ነው። ይሄ ንቀት ነው። ለኦሮሞ ህዝብ ያላችሁን ንቀት እያሳያችሁ ነው ያላችሁት ኦፒዶች። ቆም ብላችሁ ራሳችሁን መርምሩ። ወጣቱን አብራችሁ ለመሰለፍ ወጣቱን ወደ እናንተ ለማምጣት ከፈለጋችሁ ወጣቱ የሚፈልገውን የልብ ትርታ አድምጡ። አፋችን አፍ ስላላችሁ ብቻ አፍ መክፈት አይደለም። ሰውን በማስፈራራት አይደለም። እንደ ሰይፈ ነበልባል ራዲዮ ምን ነግራችሁ ነገር ቢኖር አቶ አዲሱ አረጋ ያደረከው ንግግር ስተት ነው። ታሪክን ያላገናዘበ ወቅቱን ያላገናዘበ በጭብጨባ የሰከረ ንግግር ነው። ሊታረም ይገባል። በአደባባይ ወጥተህ የኦሮሞ ህዝብን ይቅርታ ልትጠይቅ ይገባል። የኣኖለ ሃውልት በባለስልጣኖች ፍቃድ አይደለም የሚፈርሰው። የኣኖለ ሃውልት የቆመበት በኦሮሞ ምድር ነው። እዛ አካባቢ የተጎዱ የኦሮሞ ቤተሰቦች ይፍረስልን አንፈልገውም ታሪካችን አይደለም ካሉ የኦሮሞ ህዝብ መብት ነው። ገና አማራና ኦሮሞ እርስ በራስ እየተጠላላ ነውና ታሪክ ሁሉ መፍረስ አለበት ከተባለ የምኒልክም ሃውልት ጥያቄ ውስጥ ይገባል ማለት ነው። የምታደርጉትን ነገር ወደ ኋላና ወደፊት አገናዝቡና ተናገሩ። የአማራ ህዝብና የኦሮሞ ህዝብ ነገም ከነጎዲያም አብሮ ይኖራል። ችግር የለበትም። የተጋባ የተዋለደ አብሮ የኖረ ለዘመናት የሚኖር ህዝብ ነው። ስለ ስርዓት ነው የምናወራው። የአማራ ምስኪን ገበሬውን አይደለም። ስለ ስርዓት ያለፈው የአማራ ስርዓት ያለፈው የትግሬዎች ስርዓት የቲፒኤልኤፍን ስርዓት ነው እንጂ ምስኪኑን የትግራይ ህዝብን አይደለም እያልን ያለ ነው። ስለ ስርዓት ነው የምናወራው። ምንድነው ይሄን ኃይለ እሽኩኩሉ ማብዛት? እሽኩኩሉ በዛ። በቃ በጣም ተጨፈረ። ታች ላይ መሮጥ። እባካችሁ እስኪ ልብ ግዙ። እዛ አዳራሽ ውስጥ አምቦ አዳራሽ ውስጥ ስላስጨበጨባችሁ 2,000 ብር ከፍላችሁ ወጣቱን ምስኪኑን ስላስወጣችሁ የአምቦ ህዝብ ግልብጥ ብሎ አመራርን ተቀበለ ለማስመሰል የሚደረገው ዲስኩር መቆም አለበት። አትዋሹ። ጥሩ አይደለም። የኦሮሞ ህዝብ የሞተበት ጥያቄ መመለስ አለበት። ለውጥ አለ፣ ለውጥ እንደግፋለን። አሁን እንደግፋለን። የኦሮሞ ህዝብ ጥያቄ ግን ሲመመለስ አለበት። የኦሮሞ ህዝብ ያለቀበት አደባባይ ወጥቶ ደረቱን ለጥይት ሰጥቶ ያለቀበት ጥያቄ እንዲመለስ እንታገላለን። እኛ ከአማራ ህዝብ ጥላቻ የለንም። ከየትኛውም ህዝብ ጥላቻ የለብንም። የአማራ ህዝብ ከኦሮሞ ጋር ይኖራል። አዎ ይኖራል። ለዘመናት የኖረ ነው። ተዋልዷል፣ ተጋብቷል፣ አብሮ እየኖረ ያለ ህዝብ ነው።
አይደለም የአማራና የኦሮሞ የግለሰቦች ጸብ አይደለም የፖለቲካ ጥያቄ ነው የሥርዓት ጥያቄ ነው ከዛ ውጪ አስረሹምቺ የኦሮሞን ነገር አሳልፈው እየሰጡ የኦሮሞ ማስደፈር ስተት ነው እነ ጎበና ዳጬ ለዘመናት ሲወቀሱ የሚወቀሱበት ትናንትና ለህዝባቸው መቆም ስላልቻሉ ህዝባቸውን አሳልፈው ስለሸጡ ጎበና ዳጬ እየተባለ ይተቻል ይሰደባል የጎበና ዳጬ ልጆች ዛሬ በኦሮሞ ህዝብ ዘንድ አንገታቸውን ቀና አድርገው አይሄዱም ምክንያት የካጂ ልጆች ስለሆኑ እናንተም ይሄ ነገር እንዳይደርስባችሁ ለኡነት ቁሙ ለታሪክን አስመዝግባችሁ ለፉስኪ ሌላው እኔ አሁንም ልናገር መፈልገው በፊንፊኔ ጉዳይ ላይ የኢትዮጵያ መንግስት ዶክተር አብይ የሚመራው መንግስት አንድ ነገር ማድረግ አለበት በአዲስ አበባ ላይ የኦሮሞ ልጅ በድንጋይ እየተደበደበ እየተፈነከተ ዝም ሊል አይገባም ህግ ሊከበር ይገባል ህግን እንዲያከብሩ መንግስት አንድ ነገር ማድረግ አለበት የኦሮሞ ህዝብ እየተደበደበ መኪናው እየተሰበረ አንገቱን እየደፋ የሚያልፍበት ምንም መንገድ ምክንያትም የለም ስለዚህ ባላደራም በለው ምንም በለው ህግን ማንንም እንዲያከብር ጥሪ እናረጋለን የኦሮሞ ህዝብ በቀው ተሸማቆ መኖር የለበትም አዲስ አበባ ፍንፍኔ የፌደራል መቀመጫ ነው የአፍሪካ መቀመጫ ነው ምናምን ነው አዎ መቀመጫ ነው ፌደራል መቀመጫ ቢሆንም ፌደራል መሬት አለው ማለት አይደለም መሬት የክልሎች ነው ስለዚህ 1993 ዓመተ ምህረት ወይ 1983 ዓመተ ምህረት የወጣውን ነገር መንግስት እንዲያከብር በዚህ አጋጣሚ ጥሪ እናረጋለን ፌደራል መሬት የለውም ክልሎች ናቸው መሬት ያላቸው ይሄ ሊከበር ይገባል የኦሮሞ መንግስት ነው የኦሮሞ ባለስልጣን አለ እየተባለ የኦሮሞ ህዝብ እየተወገዘ የኦሮሞ ህዝብ እየተሰደበ ባልበላው እየተንኳሰሰ እየተፈነከተ የሚኖርበት ምንም ምክንያት የለም በሌላ ህዝብ ኦሮሞ እንደ ጭራቅ እየታየ ንብረቱ እየወደመ እየተደበደበ ባልበላው እየተደበደበ ያለው የኦሮሞ ህዝብ አንድ ነገር ሊደረግለት ይገባል እውነት እናንተ የኦሮሞ ህዝብን የምትወክሉ ከሆነ የኦሮሞ ህዝብ ወጎናችሁ ይቆማል አሻጥር በሌለበት ተንኮል በሌለበት በስነ ስርዓት ከህዝባችሁ ጎን ቁሙ የኦሮሞ መንግስት ነው የኦሮሞ መንግስት እንዲያደረገ እየተባለ የኦሮሞ ልጅ አንገቱን እንዲደፋና የኦሮሞ ልጅ እየተደበደበ የሚኖርበት ምንም ምክንያት የለም ሌላው በተለይ የአንድነት ኃይሎች አማራን ወከልን የምትሉ ሰዎች አብይ እንዲያረገ ኦሮሞ ስለሆነ ኦሮሞ ስልጣን ላይ ስላለ ኦሮሞ መምራት አይችልም ለማሰኘት እየከፈላችሁ ነገር እየተነኮሳችሁ በዙሪያው ደም እንዲፋሰስ የምታደርጉት እናንተው ስለሆናችሁ እጃችሁን ቆጥቡ እጃችሁን ሰብስቡ እንላለን አንድ የአማራ ተወላጅ ስልጣን ላይ ቢኖር ኖሮ ዛሬ የሚንጫጫው ይሄ አንድነት ናፋቂ የለም ምክንያት የአማራ ተወላጅ ስልጣን ላይ ስላለ ዛሬ ዶክተር አብይ ኦሮሞ ስለሆነ አቶ ለማ መገርሳ ኦሮሞ ስለሆነ የማይወረወርባቸው ድንጋይ የማይተቹት የማይሰደቡት የለም እነሱን ውጥረት ውስጥ በመክተት ጭንቀት ውስጥ በመክተት ስልጣኑን እንዲለቁ እንዲያስረክቡ ስልጣን ያስረክቡ መምራት አልቻሉም እንደዚህ አልቻሉም ጀምራችኋል እናንተ ያዳራጃችሁ ህዝብን በሰላም እንዳይኖር ያደረጋችሁ ያላችሁት እናንተ ስለሆናችሁ ሰላም ለህዝባችሁ ስትሉ ለህዝባችን ስትሉ ሰላም እንዲመጣ እጃችሁን ሰብስቡ ስለዚህ ጭንቀት ፈጥራችሁ የኦሮሞ መንግስት መምራት አይችልም ኦሮሞ ህዝብ ማስተዳደር አይችልም የሚለውን ድራማ ለመስራትና ለማስመዝገብ የምትሮጡ የአንድነት ኃይሎች አማራንን ባዮች እጃችሁን እንድትሰበስቡ እንጠይቃለን።
ይሄው እንደዚህ ያደረገ መከላከያውን በኦሮሞ ሞላው አምድነው አይሮፕላን ማረፊያው በኦሮሞ ሞላው ይሄን እንደዚህ ሞላው ይያላችሁ ዝም ብላችሁ እንዳበደች ውሻ አስሬ ትጮኻላችሁ ትናንትና ቲፒኤልኤፍ ላይ ለምን አልጮኻችሁ ዛሬ አዲስ አበባ ላይ ጀግናነን ሞታለን እንፈልጣለን እንቆርጣለን የምትሉ ሰዎች እጃችሁ ላይ ሻማው ቀልጦ እጃችሁን ያቃጠላችሁ ዋይት ሃውስ በር ላይ እጃችሁን ሰብስባችሁ ስትገቡ አልነበረም እንዴ ስንት ሻማን ያለቀው ዋይት ሃውስ በር ላይ እጃችሁን አቃጥሏችሁ አይደል የጥላችሁ የምትገቡት የነበረው ዛሬ ዶክተር አብይ እነ ለማ ስልጣን ላይ ስለወጡ እስኪ ተንፍሱ ዝም እንበልና እንመልከታቸው ስላሉ መንቦጫረቅም ጥሩ አይደለም አልፎ ተርፋችሁ ኦሮሞን ያንኳሳችሁ ኦሮሞን እየሰደባችሁ ኦሮሞ የለም ይሄኛ ነው እስከዚህ እንደዘኛ ነው የሸዋ ምድር የኦሮሞ አይደለም የኛ ነው የሸዋ ኦሮሞ ንቃ ከሌላ ህዝብ ተገንጥለህ ቁም ምናምን የሚባለውን ተረት አቁሙ የሸዋ ኦሮሞ ወይም የቱለማ ኦሮሞ ነው ሰፍሮ አይደለም የመጣው እትብቱ የተቀበረበት ምድር ነው የሚኒሊክ ቦታ ነው የአማራ ክልል ነው የሸዋ ኦሮሞ ከአማራ ጎን ይቆማል የኦርቶዶክስ ቤተክርስቲያን አማኝ ስለሆነ እንደዚህ ምናምን ይሄ ዝባዝንኪያችሁን አቁሙ ኦሮሞ ነው ኦሮሞ በሃይማኖት የሚከፋፈል ህዝብ አይደለም ሃይማኖት ኦሮሞ ህዝብን አይገልጥም ኦሮሞነት ይበልጣል ስለዚህ እጃችሁን ሰብስቡ እንላለን አዲሱ አረጋ በአደባባይ ወጥተህ የኦሮሞ ህዝብን ይቅርታ እንጠይቅ እንፈልጋለን ቃላት ለማሳመር ለማስጨብጨብ ብለህ የሌለ ዲስኩር የአማራ መሪውን ለማስደሰት የምታደርገውና ለመጨፈር ከፈለክ አብራችሁ በር ዘግታችሁ መጨፈር ትችላላችሁ በኦሮሞ ልጆች ደም ላይ ቆመ ይሄን መተረክ አትችልም በአንድ ቀን 72 ልጆች ያለቁበት ምድር በደም የጨቀየ ምድር ነው ያምቦ ምድር የኦሮሞ ምድር በደም የጨቀየ አጥንት የተሰበረበት ደም የፈሰሰበት ምድር ነው እናንተ ዛሬ ወንበር ላይ እንጀራ እየበላችሁ ወንበራችሁን አደላድላችሁ የተቀመጣችሁት በኦሮሞ ልጆች ደምና አጥንት ነው አትርሱ ያ ደም እሳት ሆኖ ያቃጥላችኋል ያ አጥንት እሾክ ሆኖ ይወጋችኋል አትጋልቡበት ዝም ብላችሁ ባለስልጣን ስለተኮነ የታሪክ አዋቂ ነህ ማለት አይደለም ታሪክ ምሁሮች አሉ የታሪክ ምሁርን ታሪክን አብጠርጥረው የሚናገሩ ሰዎች አሉ በዛን ጊዜ የነበሩ አባት እናቶች አሉ እነሱ መጠየቅ ትችላለህ ወደ ቢሮ ጥራና ጋብዝና ኦቤን የምትሉትን ቴሌቪዥን ጋብዝና ከዛም በኋላ እንዲናገሩ አድርግ ስተት ነው ተስፋዬ ገብረአብ የጻፈው ትርክት ነው የሚሉ ከሆነ ነዛ አባቶች የኦሮሞ ህዝብ ከጎናቸው ይቆማል እጃቸው የተቆረጠ ዛሬም ያሉ የኦሮሞ ልጆች አሉ እግራቸው ተቆርጦ የሚኖሩ አርሲ ውስጥ ያሉ የኦሮሞ ልጆች አሉ በዛን ወቅት እድሜያቸው 80 90 ምናምን የሆኑ 100 ምናምን አመት የሞሉ የነበሩ ሰዎች አሉ ዛሬ በነዛ ሰዎች ደም አትቀልድ ቀልድ አይደለም የአማራና የኦሮሞ ልጅን ለማስደሰት አንድ ላይ ለማምጣት ከሆነ አንተና አዲሱ አረጋና የአማራው ክልል ፕሬዝዳንት ስለተቃቀፋችሁ የአማራ ህዝብና የኦሮሞ ህዝብ አንድ ሆኑ ማለት አይደለም ለዘመናት አብረው የኖሩ ናቸው ነገም አብረው የሚኖሩ ህዝቦች ናቸው እናንተ ቴሌቪዥን ላይ ቁጭ ብላችሁ የምታደርጉት ዲስኩር ካልሆነ በስተቀር የአማራ ህዝብ እንደ ህዝብ የተጠላላ የሚቆራረጥ የኦሮሞ ህዝብም እንደዛው አይደለም አብሮ የኖረ አብሮ የበላ አብሮ የጠጣ ያለ ህዝብ ነው ነገም ከነጎዲያም አብሮ ይኖራል ስለዚህ መንቦጫረቅ ጥሩ አይደለም ላለው በመጨረሻ ለሰይፈ ነበልባል ራዲዮ ቤተሰቦች ልናገር የምፈልገው መንግስት ባደረገው ጥሪ መሰረት የኢትዮጵያ ነጻ ፕሬስ ጋዜጠኞች በውጭ ያላችሁ ሚዲያዎች ገብታችሁ አገር ላይ ስሩ በሚለው ጥሪ መሰረት ሰይፈ ነበልባል ራዲዮ መስከረም እንደምታስታውሱት ወደ አገር ቤት በገባንበት ወቅት የሚያስፈልገውን አሟልተን ኢትዮጵያ መንግስት አዲስ አበባ ላይ ወይም ኢትዮጵያ ላይ እንድንሰራ ፍቃድ ሰጥቶናል እናመሰግናለን ሰይፈ ነበልባል ኤፍኤም ሬዲዮን በቅርብ ቀን ለመክፈት ወደዛው እንጓዛለን ብለን ተስፋ እናደርጋለን የኦሮሞ ህዝብ ከወሬ ዘለለ
በተግባር ከጎናችን እንዲቆም እናድርግ። ወቅቱ ይሄ ነው። አዲስ አበባን ኦሮሞ ለማሽተት የግድ ለኦሮሞ የሚናገር ሚዲያዎች መኖር አለባቸው። በተለይ በአማርኛ የሚሰራ የኦሮሞ ህዝብን ታሪክ በደንብ የሚገልጽ ሚዲያ ያስፈልገናል። ስለዚህ ሰይፈ ነበልባል ሬዲዮን አዲስ አበባ ላይ ወይም ፍንፍኔ ላይ ቢሮአችንን በቅርብ ቀን እንከፍታለን። ፕሮግራማችንንም እንጀምራለን። የኦሮሞ ህዝብ ከጎናችን እንዲቆም ጥሪ እናደርጋለን። በመንፈስ አይደለም የምንሰራው፣ ገንዘብ ያስፈልጋል። በገንዘብ ያላችሁ በገንዘባችሁ፣ ዕውቀት ያላችሁ በዕውቀታችሁ በመትችሉት እንድትደግፉን ከጎናችን እንድትቆሙ ጥሪ እናደርጋለን። ሰይፈ ነበልባል ኤፍኤም ሬዲዮ አዲስ አበባ ላይ በቅርብ ቀን ብሮድካስት እናደርጋለን እላለሁኝ። ድል ለኦሮሞ ህዝብ። እግዚአብሔር ይስጥልን። ልታናግሩኝ የምትፈልጉ ልትረዱ የምትፈልጉ ካላችሁ ayantu.com ላይ እንትናችንን ስለምናስቀምጥ እዛ ላይ የምታደርጉትን እንድታደርጉ በዚህ አጋጣሚ ጥሪ እናደርጋለን። ስልክ ቁጥራችን አለ፣ ልታገኙን ትችላላችሁ። ድል ለኦሮሞ ህዝብ። ደህና ሁኑ።